በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሮሚያና ብሔር ብሔረሰቦች ቅዱስ ሲኖዶስ ለማኅበረ ካህናትና ምዕመናን የተላለፈ መግለጫ። ወገኖችም ሁሉ ያመስግኑት፣ ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። መዝሙረ ዳዊት 116 ቁጥር 1 እስከ 2። በመጀመሪያ በቸርነቱ እና በመግቦቱ ለዚህ ቀንና ሰዓት ያደረሰንን እግዚአብሔር አምላክን እናመሰግናለን። ይህን መግለጫ መስጠት ያስፈለገበት ምክንያት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በወቅታዊ ጉዳይ ላይ ለሚኒስትሮች ምክር ቤት በሰጡት ማብራሪያ ምክንያት ጥር 24 ቀን 2015 ዓ.ም በማሳደድ የእስክንድርያ ጳጳሳት ከሸረቡት ሴራ ጋር የሚመሳሰል ነው። ቅዱስ ዮሐንስ አፈወርቅ የአንጾኪያ ቤተክርስቲያን ካህን ሆኖ እያገለገለ በነበረበት ወቅት የወንጌል ገበሬነቱ ከአጽናፍ እስከ አጽናፍ ስለናኘ እና በታናሽ እስያ ባሉ አብያተ ክርስቲያናት ምዕመናን ዘንድ ትምህርቱ በጣም የተወደደና ብዙዎች ትምህርቱን ሊሰሙ ወደ አንጾኪያ ቤተክርስቲያን ይመጡ ነበር። በመካከል ከቁስጥንጥንያ ቤተክርስቲያን ሊቀ ጳጳስ የነበሩት በሞት ሲለዩ በዘመኑ የነበረው የቁስጥንጥንያ ንጉሥ መንበሩን የሚመጥን ጳጳስ የሚሆነው ቅዱስ ዮሐንስ አፈወርቅ ነው ብሎ ስላመነ ከአንጾኪያ አስገድዶ አስመጣው። በዘመኑ የእስክንድርያ ቤተክርስቲያን ሊቀ ጳጳስ የነበሩት አቡነ ቴዎፍሎስ ለቁስጥንጥንያ ቤተክርስቲያን ሊቀ ጳጳስ ሆነው እንዲሾም አስቦ ያመጡትን አባ ኤስድሮስን ትተው በምዕመናን ዘንድ የተወደደውን እና በንጉሱ የተመረጠውን ቅዱስ ዮሐንስ አፈወርቅን ቀብተው ሾሙት። ሆኖም ለአቡነ ቴዎፍሎስ ቅዱስ ዮሐንስ አፈወርቅ ምርጫቸው ስላልነበረ አቄሙበት። ቅዱስ ዮሐንስ አፈወርቅ አርዮሳውያን ከቤተ ክርስቲያን ለማጽዳት እና ከክርስቲያናዊ ሕይወት ያፈነገጡ ምዕመናንን ለማስተካከል በሚያደርገው ጥረት ብዙ አኩራፊና ተቃዋሚ ካህናትና መሳፍንት ተነሱበት። በተለይም ንግሥት አውዶክስያ የራሷን ምስል አስቀርጻ እንዲሰገዱ ሊገፉት ይፈልጉ ለነበሩት ለጠላቶቹ መልካም በእንባና በሰነድ በተደገፈ በኦሮሚያ ክልል ያሉትን ምዕመናን ጥያቄ ተቀብሎ በክልል ደረጃ መዋቅር እንዲኖር ሲጠየቅ ጥቂት ሲሞናውያንን በገንዘብና በስልጣን በማባበል የኦሮሚያ ቤተ ክህነት ጥያቄ በአፈቀላጤዎቻቸው ሞቶ ተቀበረ በማለት እውነትን ገፍተው ለመቅበር የነበራቸውን ክፋት አሳይተውናል። ይሁን እንጂ እውነት ክርስቶስ ስለሆነ የማይቀበር ቢቀበርን በመቃብሩ ላይ ያሉትን የድንጋይ ክምሮች እና ቅጥረኞች ወይንም ምንደኞች ወታደሮች ሳያቆሙት የኦሮሞ እና የሌሎች የኢትዮጵያ ብዝሃ ልሳናት ሕዝቦችን ፍላጎት ባረጋገጠና የቤተ ክርስቲያንን ሐዋርያዊ ተልእኮ ለማሳካት የብፁዓን ኤጲስቆጶሳት ሹመት እንዲፈጸም እግዚአብሔር መንፈስ ቅዱስ ፈቅዷል። ይህንን በመባረክ ፈንታ አሁንም ቤተ ክርስቲያን እንደፈረሰችና የቤተ ክርስቲያን አስተምህሮ የተጣሰ በማስመሰል ከአንድ ጎጥ የተውጣጡና የቤተ ክርስቲያንን ትክክለኛ ማንነት የማይወክሉ አባቶች የተወሰኑ ቡድኖችን የፖለቲካ ፍላጎትና የኢኮኖሚ ጥቅም ለማሳካት ብቻ በብዝሃ ልሳናት ሲኖዶስ ላይ ውግዘት አስተላልፈዋል። ጦርን እና የጦርን ወሬ እንድንሰማ ታትረዋል። ሕዝቡ አድማ እንዲመታ ሰላማዊ ሰልፍ እንዲወጣ ጥሪ አቅርቧል። የእኛን
የኤጲስቆጶሳትን ሹመት በመቃወም እና የቤተ ክርስቲያንን አንድነት ለመሸርሸር ከፍተኛውን ሚና የተጫወቱ አካላት ተወግዘዋል። ሌሎችም ማስጠንቀቂያ ተሰጥቷል። ይህ አለበቃ ብሏቸው እነዚህ ቡድኖች በ24 5ኛ ወር 2005 ዓ.ም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚኒስትሮች ምክር ቤት ይህን አለመግባባት በተመለከተ የሰጡትን ማብራሪያ ለመቃወም በሚል ምክንያት በዋነኛነት የኦሮሚያ እና ብሔር ብሔረሰቦች ሲኖዶስ በመቃወም መግለጫ አውጥተዋል። በመሆኑም እኛም በኦሮሚያ እና ብሔር ብሔረሰቦች ሲኖዶስ ላይ የተሰጠውን መግለጫ አስመልክቶ ምዕመናን እና ባለድርሻ አካላት አስፈላጊ ግንዛቤ እንዲያገኙ የሚከተሉትን የአቋም ማብራሪያ ለመስጠት ተገደናል። አንደኛ፣ የኤጲስቆጶሳቱ ሹመት እንደ ከባድ ወንጀል እንዲታይ የተደረገ ጥሪ አስመልክቶ በእውነቱ ከሆነ በኦሮሚያና የብሔር ብሔረሰብ ሲኖዶስ የተከናወነው ሹመት ከቤተ ክርስቲያን ቀኖና እና አስተዳደራዊ ጉዳይ ጋር የተያያዘ ነው። የተጣሰ ቀኖና እንደሌለ እየታወቀ ብፁዓን ሊቃነ ጳጳሳትና ኤጲስቆጶሳት ከዲቁና ጀምሮ ያለው መንፈሳዊ ስልጣናቸው መሻሩ የፖለቲካ ጨዋታ ነው። የሶስቱ ሊቃነ ጳጳሳት ውሳኔና አዲሶቹ ኤጲስቆጶሳት ሹመት ቤተክርስቲያንን ወደ ቀደመው ሐዋርያዊ እና ብዝሃ ልሳን ማንነቷ የሚመልሳት ስለሆነ እነዚህን አውግዘናል ያሉአቸው አባቶች ሊመሰገኑ በተገባ ነበር። የኤጲስቆጶሳት ሲመት ጉዳይ ይህን ያክል በሚቃወሙት አካላት ጦርነትን ያስጎሰመበት ምክንያት የኦሮሚያና የብሔር ብሔረሰቦችን ሲኖዶስ የሚቃወሙት አካላት የዘር ሐረጋቸው ከአንድ ክልል የሚመዘዝና ራሳቸውን እንደ ብሉይ ኪዳን ነገደ ሌዊ በመመልከት ከኛ ውጪ ሌሎች በሲኖዶሱ ውስጥ ምንም ቦታ ሊኖራቸው አይገባም የሚል እምነት በእነርሱ ዘንድ ስላለ ነው። የፖለቲካና የዘረኝነት መነጽርን አውልቆ በመንፈሳዊ መነጽር መመልከት ቢቻል የኤጲስቆጶሳቱ ሹመትን ይቀበሉ ነበር። ይልቁንም እንደ ከባድ ችግርና ጥፋት መታየት የነበረበት ከሁሉም የሀገሪቱ ክፍሎች የተውጣጡ ኤጲስቆጶሳትና ሊቃነ ጳጳሳት አለመኖራቸው፣ ለሁሉም ቋንቋ ሰብከው የሚያጠምቁ አጥምቀው የሚያጸኑ እና ከቤተ ክርስቲያን የወጡትን የሚመልሱ ሰባኪያን ካህናትና ዲያቆናት አለመኖራቸው ነው። ይህን ችግር ለመቅረፍ እስካሁን ሲኖዶሱ ካለው እና ከነበረው ችግር ጋር የሚመጣጠን መፍትሄም አለመስጠቱ ሌላው ከባዱ ችግር ነው። በዚህ ምክንያት የቤተክርስቲያን ትክክለኛ ባህሪያት በተለይም ሐዋርያዊነቷ እና ኩላዊነቷን ተሸፍኗል። በሁሉ ቋንቋ የምትናገረው ቤተክርስቲያን በአንድ ቋንቋ ተከትላለች። ስልጣነ ክህነቱ ከዲቁና እስከ ኤጲስቆጶሳት በተወሰነ ጎጥ ብቻ ታጥሯል። ከሐዋርያት የወረስነው መንፈሳዊነት ጠፍቷል። አስተምሯቸውም ተሰፍቷል። የቤተ ክርስቲያን አንድነትም ለአንድ ጎጥ ብቻ ባጋደለ አካሄድ ምክንያት ተሸርሽሯል። ቅድስናዋም በተቀደሰ ቦታ በሚታየው ዘረኝነት ምክንያት ተጋርዷል። ስለዚህ በእነዚህ ችግሮች ምክንያት ከብዶ መታየት ያለበት የቤተ ክርስቲያን እነዚህን ችግሮች ለመቅረፍ የመፍትሄ እርምጃ አለመውሰድ ነው እንጂ እነዚህን ችግሮች ለመቅረፍ የተከናወነ የኤጲስቆጶሳት ሹመት እንደ ቀላል ችግር ብቻ ሳይሆን እንደ ችግርን መታየት ያልነበረበት ጉዳይ ነው። ሁለቱም አባቶቻችን ናቸው መባሉን በተመለከተ የኛ ሐሳብ እነሱ ካቀረቡት ክስ በተቃራኒው ነው። ከሳሾቻችን ሐዋርያዊ የሆነውን የኦሮሚያ እና የብሔር ብሔረሰቦችን ሲኖዶስን የኤጲስቆጶሳት ሲመት የተቃወሙ ሆነው
ስለ እነርሱ ራሳቸው አባት ተብለው ከኛ ጋር መጠራታቸው እንዲያውም የኦሮሚያና የብሔር ብሔረሰቦችን ሲኖዶስን ላወገዙ አካላት ያጋደለ ስያሜ ነው። አንድ አባት ለመባል የአባትነትን ስራ የሚሰራ መሆን ይኖርበታል። ዋነኛው የአባት ስራ በጎቹን፣ ግልገሎቹንና ጠቦቶቹን መጠበቅ ነው። ይሁን እንጂ ከሳሾቻችን ሊያገለግሉት የሚገባውን የሕዝብ እና የቤተ ክርስቲያን ፍላጎት ወደ ጎን በመተው የኤጲስቆጶሳቱን ሹመት በመቃወም አውግዘዋል። ውግዘታቸው ከቤተ ክርስቲያን ሐዋርያዊነት፣ ኩላዊነት እና አንድነት ጋር የሚያቃርናቸው ነው። በትክክል በቅዱስ ሲኖዶስ በተሾሙ ጳጳሳት የተከናወነውን ሹመት መካዱ ራሱ የሲኖዶሱ ስልጣን መገዳደር ነው። ስለሆነም ሲመቱን ያወገዙ አባቶች ቤተ ክርስቲያንን ወደ ቀደመ ባህሪዋ ለመመለስ ከተጉ አባቶች ጋር አባቶች ተብሎ እኩል እና ተመሳሳይ በሆነ ሁኔታ መጠራት የለባቸውም፣ አይገባቸውም። እነዚህ የጳጳሳቱን ሲመት ያወገዙ አባቶች እንደ ኤሊ እና ልጆቹ በእግዚአብሔር ዘንድ የተናቁ ስለሆኑ ክብር ከእነርሱ የለቀቀ ናቸውና እነርሱን ይዘን እንደ ሕዝብን ሆነ እንደ አባት ቤተክርስቲያንን ከጥፋት መታደግ አይቻልም። እነርሱም ሕዝቡን አያውቁትም፣ ሕዝቡም እነርሱን አያውቃቸውም። ሕዝቡ ከሕዝቡ ጋር የማይተዋወቁና ሆድና ጀርባ የሆኑ ግለሰቦች በአየር ላይ አባት ሊባሉ አይችሉም። ሶስተኛ፣ ሕጋውያኑ እና ሕገወጦች ስለምን በእኩል ታዩ የሚልም ሀሳብ በመግለጫው ተንጸባርቋል። የኦሮሚያ እና የብሔር ብሔረሰቦችን ሲኖዶስ ሕገወጥ አድርጎ መፈረጅ ጥቂት ጉዳዩን ያልተረዱትን ለማሳሳት እና መንፈሳዊ ምክንያት ስላጡ ካልሆነ በስተቀር ከእውነታው ጋር የታረቀ አይደለም። እውነታው የኦሮሚያ እና የብሔር ብሔረሰቦች ሲኖዶስ ሲመተ ኤጲስቆጶሳትን ያከናወነው በፍትሐ ነገሥቱ እና በሌሎች የቤተ ክርስቲያኒቱ የቀኖና መጻሕፍት እንዲሁም ከሐዋርያት እና ሐዋርያን አበው ሲወርድ ሲዋረድ በመጣው ትውፊት መሰረት ነው። ስለዚህ የተባለው ሕገወጥነት ከሳሾቻችን ለክስ እንደሚያመቻቸው የፈጠሩት የሐሰት ትርክት ነው። ከሳሾቻችን እኛን ከሚከሱበትና ራሳቸውን ከሚያጸድቁበት በተቃራኒ በእነርሱ ዘንድ ሕጋዊነት፣ እውነት፣ ሁሉን አቃፊነት እና የሐዋርያት መንፈስ የለም። እናም ከዓለምም ሆነ ከመንፈሳዊ ሕግ አንጻር ከሕግና ሕጋዊነት ያፈነገጡት ነቃፊዎቻችን ናቸው። እኛም ይህ ሕጋዊ ናችሁ የሚለውን ክስ ያነበቡልን አባትና መሰሎቻቸው የስደተኛው ሲኖዶስ አባት የነበሩ በስደት በነበሩበት ጊዜ በሀገር ውስጥ ከነበረው ሲኖዶስ ውግዘት የተላለፈባቸው ናቸው። በተጨማሪም ከላይ በተጠቀሰው መሰረት ለመንጋው ባለመራራት መንጋውን የበተኑ ጨካኞች በመሆናቸው ምክንያት ሐዋርያዊ ተልእኮውን ለሁሉም እንዳይደርስ ስልጣኑንም ትምህርቱንም ሆነ አጠቃላይ አገልግሎትን በትንሽ መንደር የገቱ የክርስቶስን አደራ ያልፈጸሙ ሕገወጦች ናቸው። በመሆኑ ሕገወጦች ሕጋዊ ነን ስላሉ በመግለጫ ብዛት ሕጋዊ ሊሆኑ አይችሉም። በሕጋዊ መንገድ የተንቀሳቀሱ አባቶችም ክስ ስለተጎደጎደባቸው ብቻ ሕገወጥ ሊባሉ አይችሉም። 4. መንግስት ስለ እርቅ ማንሳቱ ጣልቃ ገብነት አይደለም። መንግስት ስለ እርቅ ማንሳቱ ሕገወጥ ከሆነ ስደተኛው ሲኖዶስ በመንግስት አማካይነት በተደረገው እርቅ ምክንያት ወደ ሀገር ውስጥ ሲገቡ አሁን ይህን ተቃውሞ ያቀረቡ አባቶች መቃወም በተገባቸው ነበር። በዛም ጊዜ የቅዱስ ሲኖዶሱን ጸሐፊ ጨምሮ
በውጭ የነበረው ስደተኛው ሲኖዶስም ሆነ በሀገር ውስጥ የነበረው ሲኖዶስ አባላት በእርቅ ሂደት ላይ ልክ እንደ አሁኑ ሚዲያ ጠርተው ሲቃወሙ አላየናቸው፣ አልሰማናቸውም። ስለዚህ እኚህ አባት ከነበሩበት ከስደተኛው ሲኖዶስ ጋር አገር ውስጥ የነበረውን ሲኖዶስ ማስታረቅ ትክክለኛ ሆኖ የኦሮሚያ እና የብሔር ብሔረሰቦችን ሲኖዶስ ከከሳሾቹ ጋር ስለማስታረቅ መነሳቱ ጣልቃ ገብነት መባሉ ከሳሾቻችን ምን ያህል ኢፍትሃዊ እንደሆኑ ማሳያ ነው። እንዲሁም የከሳሾቻችን ጥል ከኦሮሚያ እና የብሔር ብሔረሰቦችን ሲኖዶስ ጳጳሳትና ኤጲስቆጶሳት ጋር መሆኑ እና ከነዚህ ጋር በመንግስት አስማሚነት ለእርቅ እምቢተኛ መሆናቸው ጥላቻው ለቤተ ክርስቲያን አንድነት መቆርቆር ሳይሆን ሊያርሙአቸው ባልፈለጉት የቤተ ክርስቲያኒቱን መጻሕፍት ተብሎ በተዘጋጁት ላይ አረማውያን ተብሎ ከተጠሩት ከኦሮሞና ሌሎች ብሔር ብሔረሰቦች ጋር እንደሆነ ያሳያል። አምስተኛ ሁለት መንበር ሁለት ፓትርያርክ በተመለከተ በኦሮሚያና የብሔር ብሔረሰቦች ሲኖዶስ ዘንድ ሁለት መንበር የማቋቋም ፍላጎቱም እቅዱም የለም። ያለን አንድ መንበር ነው። መንበር እያለን ከመንበራችን የምንሰደድበትም ምክንያት የለም። የእኛ ጥያቄ በዚህ በአንዱ መንበር የሁለት አህጉረ ስብከት አባቶች ፈላጭ ቆራጭ መሆን የለባቸውም የሚል ነው። የእኛ ጥያቄ በዚህ በአንዱ መንበር ሁሉም እንዲታቀፍ ነው። የእኛ ጥያቄ የዚህ የአንዱ መንበር አባቶች በትክክል በሕዝብ የተመሰከረላቸው ሆነው ለሁሉ በሁሉ ቋንቋ እንዲደርሱ ነው። ስለዚህ መንበሩን የመክፈል እና ሁለት የማድረግ ሀሳብ የለንም። ሲመተ ፓትርያርክን በተመለከተ እንዴት ሁለት ፓትርያርክ ይኖረናል የሚል ጥያቄም በእኛ ቅርብ የነበረንን ልምድ ካረሳን በስተቀር በቤተ ክርስቲያናችን ቅዱስ አቡነ ማትያስ እና ቅዱስ አቡነ መርቆሬዎስ ከእርቁ በኋላ በአንድነት ሲያስተዳድሩንና ስማቸውን ስናነሳ ነበር። ስድስተኛ የአምልኮ እና የሥርዓት መጻሕፍትን ትርጓሜ ማሰልጠኛ ከፍታ እያስተማረች ሳለ ቋንቋ አገልግሎትን እንደምትቃወም መገለጹ ስህተት እንደሆነ መጠቀሱ፣ የአምልኮና የሥርዓት መጻሕፍት ከሌሎች ቋንቋዎች ወደ ግዕዝ ከግዕዝ ደግሞ ወደ አማርኛ ተተርጉሞ ይሁን እንጂ በአፋን ኦሮሞ በብዙ ትግል ከታተሙ ከመጽሐፈ ቅዳሴ በቀር በአፋን ኦሮሞ እና በሌሎች የብሔር ብሔረሰቦች ቋንቋ በቤተ ክርስቲያኒቱ ተተርጉመው የታተሙት መጻሕፍት የሉንም። የቅዱሳን መጻሕፍት ሁሉ አውራ የሆነውን 81ዱ መጽሐፍ ቅዱስ አልተተረጎመም። መጽሐፈ ቅዳሴ የትርጉም ስራውን የጀመሩ አባቶችና ወንድሞች እስከ ውግዘት መድረሳቸው የማይረሳ የቅርብ ጊዜ ታሪክ ነው። ቅዱስ ፓትርያርኩ በአፋን ኦሮሞ እንዲቀደስ በመጽሐፈ ቅዳሴው ላይ መመሪያ ቢያስተላልፉም በጥቂት ቦታዎች ካልሆነ በስተቀር በአብዛኛው የኦሮሚያ ክልል እየተቀደሰበት አይደለም። ከጥቂት ቦታዎች በአብዛኛው በሕዝቡ ግፊት የተደረገ ነው እንጂ የሚመለከተው አካል ተከታትሎ እያስፈጸመው ያለ አይደለም። ማሰልጠኛ ከፍታ አሰልጥናለች የሚለውን ነጥብ ስንመለከት መሬት ላይ ካለ እውነታ ጋር የሚጋጭ ነው። መምህራን እና ካህናትን አሰልጥናለች ከተባለ በሕዝብ ቋንቋ ሲናገሩ አልሰማናቸው። በተባሉት ማሰልጠኛዎችን ውስጥም በአካባቢው ልጆች ኮታ የሚሰለጥኑት የአውጋዦቹ ወገኖች ናቸው። ሰባተኛ የትግራይ ቤተ ክህነት እና የኦሮሚያ እና የብሔር ብሔረሰቦች ሲኖዶስ ለምን ተነጻጸሩ ለሚለው እርግጥ ነው የትግራይ ቤተ ክህነት ጳጳሳት አልሾሙም፣ ግን ራሱን የቻለ ቤተ ክህነት አቋቁሟል። ከድሮም ጀምሮ በትግርኛ ቋንቋ ትምህርት ይሰጣል፣ አገልግሎት ይከናወናል። በትግራይ ያሉ ጳጳሳት የሕዝቡን ቋንቋ የሚችሉና ቁጥራቸውን ምዕመናኑን የሚመጥን ነው። ስለዚህ የትግራይ ቤተ ክህነት ጉዳይ ምንም ሳይባል የኦሮሚያና የብሔር ብሔረሰቦች ሲኖዶስ በዚህ መልክ መወገዙ ሆን ብሎ አንዱን ያቀረበ
ሌላውን ያራቀ በመምሰል በህዝብ መካከል ልዩነትን ለመፍጠር ያለመ ነው እንጂ ጉዳዩን በሰከነ መልኩ ተመልክተው የቤተ ክርስቲያንን አንድነት የሚያስጠብቅ ውሳኔ ማስተላለፍ ይገባቸው ነበር። በጎጃም ቆጋ ምሕረት ከተከናወነው የፓትርያርክና የጳጳሳት ሹመት ጉዳይ ላይ የተደረገው እሽሩሩ እና እንክብካቤ እንዲሁም ከብዙሃን መገናኛ እንዲሰወር በምዕመናን እንዳይሰማ መደረጉ ለቤተ ክርስቲያን ዶግማና ቀኖና ደንታ እንደሌላቸው እና ጉዳዩ የጥቅምና የዘር መሆኑን ማሳያ ነው። ስምንተኛ ከቅዱስ ፓትርያርኩ ጀምሮ እስከ አጥቢያ ድረስ ታላቅ ሰላማዊ ሰልፍ እንወጣለን ማለታቸውን በተመለከተ አንደኛ ለወንጌል አገልግሎት ከመሰለፍ ይልቅ ለፖለቲካ ትርፍ በመሆኑ እንቃወማለን። የአንድን ማህበረሰብ ስም ለማሸማቀቂያ እና ከሌላ ማህበረሰብ ጋር ለማጋጨት የተጠነሰሰ በመሆኑ የምንቃወመው ሲሆን ለሚፈጠረው ጠሪው አካል ሙሉ ኃላፊነቱን እንደሚወስድ የሚመለከተው ባለድርሻ አካል እንዲያውቅልን እንፈልጋለን። 3 ህብረተሰቡ መብቱን ለማስከበር ለሚያደርጋቸው የአጸፋ እንቅስቃሴዎች ሆነ ሰላማዊ ሰልፍ አስፈላጊውን ጥበቃ እንዲደረግለት እንጠይቃለን። አራተኛ የቤተ ክርስቲያናችንን ንብረት በተመለከተ በመጀመሪያው መግለጫችን እንደገለጽ ነው በማናቸውም ሁኔታ ከቦታ እንዳይንቀሳቀስ ምዕመናንን እና መንግስት አስፈላጊውን ክትትል እና ጥበቃ እንዲያደርግ። በመጨረሻም በሀገረ ስብከቱ የአካባቢው ቋንቋና ባህል የሚያውቁ ኤጲስቆጶሳት መመደባቸው የአካባቢውን ሕዝብ ቋንቋ የማይናገር ካህናት ከአገልግሎታቸው ይፈናቀላሉ እየተባለ በአደባባይ እና ውስጥ ለውስጥ የሚደረገው የሽብር ወሬ እውነትነት የለውም። የተመደቡ ኤጲስቆጶሳት ሁሉንም ቋንቋ ተናጋሪ ያማከለ ለሁሉም ፍትሃዊ ቤተክርስቲያን አገልግሎት የሚሰጥበትን ስርዓት እንዲዘረጉ አቅጣጫ ተሰጥቷቸዋል። ስለዚህ በፍቅር በመተሳሰብና የምዕመናንን አንድነት በሚጠብቅ መልኩ የተለመደውን የቤተክርስቲያን አገልግሎት እንዲቀጥሉ እናሳስባለን። እግዚአብሔር አምላክ ሀገራችንን ይባርክልን፣ ሕዝባችንን ይጠብቅልን። ወስብሐት ለእግዚአብሔር። ጥር 25 ቀን 2015 ዓመተ ምህረት ኢትዮጵያ ፍንፍኔ